እሺ ተማሪዎች እንደምን አላችሁ? ዛሬ በግሬድ 7 ማትስ ዩኒት 2.3 ኮምፔሪንግ ኤንድ ኦርደሪንግ ኢንቲጀር በሚለው ስር ኤክሰርሳይዝ 2.3.1ን አብረን የምናይ ይሆናል። ከዚህ በፊት 2.3 ኮምፔሪንግ እና ኦርደሪንግ ኢንቲጀር የሚለውን እንግዲህ ኤክሰርሳይዝ በማነው ኤግዛምፕሎችን እና ኖቶችን ተረድተን ነበር ከዚህ በፊት ባለው ቪዲዮአችን ላይ። በዛሬው ቪዲዮ ኤክሰርሳይዝ 2.3.1ን አብረን የምናየው ይሆናል። የትም እንዳትሄዱ እባካችሁ ተማሪዎች ይህን ቪዲዮ ላይክ፣ ኮሜንት ጻፉልኝ፣ ለጓደኞቻችሁ ሼር አድርጉ፣ ሰብስክራይብ አድርጉልኝ። በሌላ ቪዲዮ እንድመጣ ስለሚያግዘኝ ሌትስ ጎ ቱ ኤክሰርሳይዝ። እሺ እንግዲህ ተማሪዎች ወደ ኤክሰርሳይዙ መጥተናል። ኤክሰርሳይዝ 2.3.1 ላይ ኢንሰርት ግሬተር ዛን ኦር ኢኳል ቱ ኦር ደግሞ ሌስ ዛን በማለት ቱ ኤክስፕረስ ዘ ኮረስፖንዲንግ ሪሌሽንሽፕ ቢትዊን ፎሎዊንግ ፔር ኦፍ ኢንቲጀር ነው። እንግዲህ ይበልጣል፣ ያንሳል ወይም እኩል ይሆናል እያልን ከስር የተሰጡትን ቁጥሮች ኮምፔር እናደርጋለን ወይም እናወዳድራለን ይላል። እንግዲህ ኤጋ ስንመጣ ተማሪዎች ማይነስ ኦፍ 1500 ከማን ጋር ከዜሮ ጋር ይላል። እንግዲህ አስቡት፣ ይሄ ማይነስ ነው፣ ይሄ ዜሮ ነው። ከዜሮ በፊት ያሉ ቁጥሮች ማይነስ 1 ማይነስ 2 ማይነስ 3 ከዜሮ እንደሚበልጣቸው እናውቃለን። ስለዚህ እዚህ መልስ ምን ይሆናል ማለት ነው ተማሪዎች? ይሆናል ማለት ነው ማይነስ 1500 ያንሳል ከዜሮ ነው ይሆናል አይደል? ያንሳል ከዜሮ ይሄኛው ያንሳል ከዜሮ ብለን ነው ማለት ነው የምንጽፈው። እዚህ ጋር ያንሳል ብለን እንደዚህ እናስቀምጣለን ማለት ነው። አገን ቢገም ስንመጣ ተማሪዎች ዜሮ እና ኔጋቲቭ 300 ማን ነው የሚበልጠው? ዜሮ ነው የሚበልጠው አይደል? ስለዚህ አሁንም ዜሮ ስለሚበልጥ ምንም በል ዜሮ ይበልጣል ከማይነስ ኦፍ 300 ይበልጣል አይደል? ዜሮ ይበልጣል እንደዛ እንላለን። ሲጋ ደግሞ ስንመጣ ማይነስ 1000 እና ማን አለ? ማይነስ 74 አለ። እንግዲህ ይሄ ደግሞ ማለት ማይነስ 1000 ቁጥር ነው፣ ማይነስ 74 ቁጥር ነው። ነገር ግን ማይነስ 74 ይበልጣል ከማይነስ 1000። ይሄ በጣም ትንሽ ቁጥር ነው ማይነስ 1200። እኛው ደግሞ 74 ከማይነስ 1200 የተለቀ ቁጥር ነው። ስለዚህ ስናወራ እንዴት ነው የምናወራው? ማይነስ 1200 ያንሳል ከ74 እንላለን። ያንሳል ከ74። ስለዚህ ያንሳል ስንል ኖቲስ እናስቀምጣለን ማለት ነው። ከእንደገና ዲ ጋር ደግሞ ስንመጣ ዲ ማይነስ 34 እነኚህ ምን ናቸው? እነኚህ ናቸው እኩል ናቸው። እነኚህ ናቸው ኢኳል ናቸው። እሺ ተማሪዎች ፕሮብለም እዚህ ከስር ልጻፍላችሁ እኩል ናቸው። እናንተ እንደዚህ ተረዱ። በቃ 34 እኩል ነው ከማይነስ 34 የዲ ማለት ነው። አገኝ ኢጋም ስንመጣ ተመልከቱ 65 እና ማይነስ 20 65 ትልቅ ነው ከማይነስ 20 አይደል? ይሄ ያው ምን ነው? ስለዚህ ስንል 65 ይበልጣል ከማይነስ 20። ስለዚህ ይበልጣል ምልክት ማለት ነው። ኤፍ ጋር ማይነስ ኦፍ 340 እና ማይነስ ኦፍ 340 አለ። ማን ነው የመጣው? 340 ነው የሚበልጠው ማለት ነው። 340 ነው። 340 ይበልጣል ከ341 ነው። ይበልጣል ከ341 ያለው ማለት ነው። እሺ እንደገና እዚህ ጋር ስንመጣ እነኚህ እኩል ናቸው እንላለን።
ኤች ጋር ደግሞ ስንመጣ እሺ የጂ ካልታያችሁ አሁን ማይነስ 23 እኩል ነው ከማይነስ 23 ጋር ታችሁ እዚህ ማስቀመጥ ነው። አገን ኤች ጋር ስንመጣ ማይነስ 8 እና ማይነስ 2 ይላል። እንግዲህ ማይነስ 8 እና ማይነስ 2 ይበልጣሉ። ስለዚህ ማይነስ 8 ያንሳል ከማይነስ 2 ነው የምንለው። ስንል እንዴት ነው? ማይነስ 8 ያንሳል ከማይነስ 2 ነው የምንለው ማለት ነው። አይ ጋር ደግሞ ስንመጣ ማይነስ 120 እና ማይነስ 80 አለ። ማን ይበልጣው? ይሄ ነው የሚበልጠው አይደል? ማይነስ 80 ነው የሚበልጠው ከማይነስ 120። ሶ ማይነስ 120 ያንሳል ከማይነስ 80 ነው የምንለው አይደል? ያንሳል አይደል? ስለዚህ ያንሳል ከማይነስ 80 ያላለው አገኝ እሺ እዚህ ጋር ደግሞ ማይነስ 360 እና 185 አለ። ይሄኛው ያው ግልጽ ነው ምንም ነገር አያስፈልግም። ይሄ በጣም ትንሽ ቁጥር ነው፣ ይሄ ደግሞ በጣም ትልቅ ቁጥር ነው። ስለዚህ ማይነስ 360 ያንሳል ከ180 ነው። ያንሳል ከ180 ነው ማለት ነው። 0 እና 1 ከጋ ስንመጣ ከ0 እና ከ1 ላይ ይበልጣል 1 ነው። ስለዚህ 0 ያንሳል ከ1 ነው አይደል? ያንሳል ከ1 ነው ማለት ነው። አገን 14 እና ኦኬ እሺ እዚህ ጋር ስህተት አለ ተማሪዎች። እስቲ ኤል ጋር 0 ማይነስ 0 ተብሎ ነው የተቀመጠው። በምንም ተአምር ተማሪዎች ማይነስ 0 ዓለም ላይ የለም፣ ፕላስም 0 ዓለም ላይ የለም። ስለዚህ ተማሪዎች ይሄን ነገር ባንሰራው ይመረጣል ማለት ነው። ባንሰራው ይመረጣል ምክንያቱም የትም ሀገር ቢሆን ማይነስ 0 እና ፕላስ 0 የለም። ስለዚህ እኛ ምንም በለው እንዲሁ ስለተነገረን 14 እና 0 ብለን እንውሰደው። ስለዚህ 14 ትልቅ ቁጥር ነው ከ0 አንፃር። ስለዚህ 14 ይበልጣል ከ0 እንላለን ማለት ነው። ምን እንላለን? 14 ይበልጣል ከ0 ላይ እንድማስቀመጥ ይቻላል ማለት ነው። እሺ ወደ ሁለተኛ ጥያቄ እንሂድ። እሺ እንግዲህ ተማሪዎች አሁንም ኤክሰርሳይዝ 2.3.1 ላይ ነን። ሁለተኛ ጥያቄ ጋር ደርሰናል። from each pair of the numbers below circle the number to the right of the other ይላል። እንግዲህ በቀላሉ በራይት በኩል ያለው የትኛው ነው? እንግዲህ በራይት በኩል ወይም በዚህ በኩል ያለው የትኛው ነው? ስለዚህ እንግዲህ በራይት በኩል ያሉትን ብቻ ነው ማለት ነው የምናየው። ሶ እንግዲህ እናንተም ከዚህ በኋላ ቁጥር መስመር መሳል የለብንም። በቀላሉ እንደማወቅ ትችላላችሁ። ይሄ ጋር ስንመጣ ከ3 እና ከ6 የቱ ነው ትልቅ ቁጥር? 6 ነው አይደል? ስለዚህ ከ3 አንፃር በቀኝ በኩል የሚገኘው ማን ማለት ነው? 6 ነው። ስለዚህ መልሳችን ማን ይሆናል ማለት ነው? በቀኝ በኩል ያለው 6 ይሆናል ማለት ነው። አያችሁ? አገኝ ከእንደገና ደግሞ ልብ ብላችሁ ነው እንግዲህ ከማይነስ 3 እና ከማይነስ 6 የቱ ነው ትልቅ? ማይነስ 3 ነው ትልቅ አይደል? ስለዚህ ከማይነስ 6 አንፃር በራይት በኩል ወይ በቀኝ በኩል ያለው ማለት ነው ማይነስ 3። ስለዚህ መልሳችን ምን ይሆናል ማለት ነው? ማይነስ 3 ይሆናል። ለማን? ለሱ ማለት ነው። ሲጋ ስንመጣ ከ10 እና ከ5 ትልቁ ማለት ነው 10 ነው። ከእንደገና ደግሞ ከ5 በማን በኩል ያለው? በስተቀኝ በኩል ያለው ማን ነው? 10። ስለዚህ 10 ይሆናል። ስንት ይሆናል? 10 ይሆናል። አገኝ 16 እንዳይመስላችሁ 10 ነው። ኦኬ አገኝ ዲጋር ነው ስንመጣ ከማይነስ 105 ወደ ማይነስ 105። እሺ ይሄ እኩል ናቸው። ስለዚህ ምንም ማብራሪያ አያስፈልጋቸውም። ማለትም በቀኙ በኩል ያለ ምናምን ለማለት ሌላ የተሰጠን ቁጥር የለም። ስለዚህ እዚህ ጋር ምን እንላለን? ራይቱ ወይም ቀኙ የለውም እንላለን። ይህ ጋር ደግሞ ስንመጣ ከነኚህ ከሁለቱ ትልቁ ማለት ነው ይሄ ነው አይደል? ማይነስ 87። ስለዚህ ከማይነስ 87 በቀኝ በኩል
ከማይነስ 99 በቀኝ በኩል ያለው ማለት ነው ማይነስ 7። ስለዚህ መልሳችን ማለት ነው 87 ይሆናል ማለት ነው። እንግዲህ ይሄን እናንተ እንዴት ነው የምትገልጹት? ማይነስ 99 is the right of minus 87 እያላችሁ መግለጽ ትችላላችሁ። እናንተ መልስ ብቻ አላስቀምጥላችሁ። ስለዚህ ማይነስ 7 ይሆናል። ሶሪ እዚህ ጋር አንችልም። ያዙት እናንተ ያዙት ወይም በዚህ በኩል ይጻፍላችሁ። ስለዚህ ምን እንላለን ማለት ነው? እዚህ ጋር ማይነስ 87 እንላለን ማለት ነው። አጌን ኤፍ ጋር ደግሞ ስንመጣ ማይነስ 300 እና ማይነስ 1 አለ። ማይነስ 1 ነው አይደል የሚበልጠው? ስለዚህ ከማይነስ 360 በቀኝ በኩል ያለው ማለት ነው ማይነስ 1 ነው። ሶ ማይነስ 1 ማይነስ 1 ኦኬ ማይነስ 1 ሰራኩት። ይሄው ማይነስ 1 ይሆናል ማለት ነው። አጌን ከ35 እና ከማይነስ 45 ማን ነው በቀኝ በኩል ያለው? ይሄ ታዋቂ ነው ማለት ነው 35 ነው። ስለዚህ መልሳችን 35 ይሆናል ማለት ነው። 35 ብላችሁ ያዙት እናንተ 35 ብላችሁ ያዙት። አጌን 35 ብላችሁ ወይ ከዚህ ባከበላችሁ 35 ይሆናል። አጌን ከ0 እና ከማይነስ 12 የቱ ነው በቀኝ በኩል ያለው? 0 ነው። ከማይነስ 12 አንፃር በቀኝ በኩል ያለው ማለት ነው 0 ነው። ስለዚህ መልሳችን ማለት ነው 0 ይሆናል ማለት ነው። እሺ ወደ ሶስተኛው ጥያቄ እንቀጥል። እሺ ተማሪዎች ሶስተኛ ጥያቄ ጋር መተናል ማለት ነው። ሶስተኛ ጥያቄ ደግሞ የሚለን ምንድነው? የሚለን ምን ይሆናል? ሊስት ኦል ኢንቲጀር which lies between the following pair of numbers ነው። እንግዲህ በሁለት ቁጥሮች መካከል ያለውን ኢንቲጀር ጻፉ ነው። ሁሉም ኢንቲጀር። ስለዚህ ኤ ጋር ስንመጣ ማይነስ 2 እና 3 አለ። እንግዲህ በማይነስ 2 እና በማይነስ 3 መካከል ማን አለ? ማይነስ 1 0 1 እና 2 አለ። ይሄ የታወቀ ነው። ያው ታውቁታላችሁ ብዬ አስባለሁ። ስለዚህ እነኚህ ናቸው በእነሱ መካከል ያሉት። ያው ልክ ማይነስ 2 ብለን ማይነስ 1 ነው የምንለው። ከዛ ማይነስ 1 ብለን 0 ነው የምንለው። 0 ብለን 1 ከዛ 2 ከዛ 3 ነው የምንለው። እንግዲህ ግዴታ ቁጥር መስመር መሳል የለብኝም። መረዳት በዚህ መልኩ መረዳት አለባችሁ። አገኝ ቢጋ ደግሞ ስንመጣ ማይነስ 1 እና 1 ይላል። አሁን ያየነው ስንጽፍ ማይነስ 1 አለ 0 አለቀ። በመካከላቸው ማን ያለው? 0 ነው አይደል? ማይነስ 1 0 1 ስለዚህ 0 ነው ማለት ነው በመካከላቸው ያለው ቁጥር። አጌን ሲጋ ደግሞ ስንመጣ ከማይነስ 85 እና ማይነስ 98 ይሄ ደግሞ በመካከላቸው በዛ ያለ ቁጥር ይሆናል ማለት ነው። ማይነስ 87 አለ ማይነስ ይሄ በቃ አለቀ። ይሄ አለ ማለት ነው። ይሄን ማየት ትችላላችሁ። ከዛ በኋላ እዚህ ጋር ማለት አለ ማይነስ 65 አለ። ከዚህ ጋር ደግሞ ማይነስ ማን አለ? ማይነስ ኦፍ 98 አለ ማለት ነው። በማይነስ 10 እና በማይነስ 9 መካከል ምንም አይነት ቁጥር የለም። ምክንያቱም ይሄ ምንድነው? ኢንቲጀር ነው። እየተማርን ያለነው ስለ ኢንቲጀር ስለሆነ በአንድ እና በሁለት መካከል ምንም አይነት ቁጥር የለም። በማይነስ 10 እና በማይነስ 9 መካከል ምንም አይነት ቁጥር የለም ብለን እናልፋለን ማለት ነው። እሺ ተማሪዎች አራተኛ ጥያቄ ስንመጣ the five integers x y z and m የሚባላሉ are represented on the number line below using less than and greater than fill the blank space። እንግዲህ x y z n እና m የሚባል ምን አለ? ኢንቲጀር አለ። 5 ኢንቲጀር አሉ። በምን ላይ ተገለጹልን? በነምበር ላይ ተገለጹልን። እንግዲህ ይበልጣል ወይም ያንሳል በማለት ባዶ ቦታውን ሙሉት ነው የሚለው። ሶ መጀመሪያ እዚህ ጋር ስንመጣ ተማሪዎች ከ0
ወደዚህ ያለው ምንድነው? ኔጋቲቭ ቁጥር ነው ወይም እያነሰ የሚሄድ ቁጥር ነው። ስለዚህ ለኛ እንዲቀለን ይሄን ማይነስ እናድርገው። ይሄንን ማይነስ እናድርጋቸው። ከዛ በጣም እንዲቀለን ማለት ነው። ከዛ በኋላ ወደ ኤ እንምጣ። ኤ ጋር ምንድነው የሚለው? ዜድ እና ኤክስ ነው። ዜድ የቱ ጋር ያለው? እዚህ ጋር ነው። እዚህ ጋር ደግሞ ኤክስ ነው። ይሄ ምንድነው? ከዜሮ ወደዚህ ያለ ቁጥር ስለሆነ ትልቅ ቁጥር ነው። ይሄ ትልቅ ቁጥር ነው። ወደዚህ ያለው ትልቅ ቁጥር ነው። ወደዚህ ያለው ትንሽ ቁጥር ነው። ስለዚህ ዜድ እና ኤክስ ከተባለን ተማሪዎች ዜድ እና ኤክስ ከተባለን ዜድ ትንሽ ነች፣ ኤክስ ደግሞ ትልቅ ነው ማለት ነው። ለምን? ኤክስ እዚህ ጋር ነው ያለው። ስለዚህ ትልቅ ነው፣ ይሄ ደግሞ ትንሽ ነው። ስለዚህ ዜድ ያንሳል ከኤክስ ነው የምንለው ማለት ነው። ምንድነው ነው? ዜድ ያንሳል ከኤክስ ብለን ነው ማለት ነው የምንጽፈው። ያንሳል ከኤክስ ብለን እንጽፋለን ማለት ነው። ይሄ ያው እንድትረዱት ነው። በጣም ያንሳል ማለት ትችላላችሁ ማለት ነው። አጌን ቢ ጋር ደግሞ ስንመጣ ኤም እና ኤክስ ነው የሚለው። ኤም እና ኤክስ እዚህ ጋር ልብ በሉ። ከኤም አሁንም ኤክስ ይበልጣል። ምክንያቱም ኤም እዚህ ጋር ለምሳሌ አንድ ቢሆን እዚህ ጋር ሁለት ነው የሚሆነው። ስለዚህ ሁለት ደግሞ ከአንድ ይበልጣል። እቺ ትንሽ ነች፣ ይሄ ደግሞ ትልቅ ቁጥር ነው ማለት ነው። ስለዚህ አሁንም ምንም ነው ኤም ያንሳል ከኤክስ እንላለን ማለት ነው። ሲጋር እንምጣ። ሲጋር ደግሞ ስንመጣ ዜድን ይላል። ዜድ እዚህ ጋር ያለው፣ ኤን እዚህ ጋር። ይሄ ኤን በጣም ትልቅ ቁጥር ነው። እቺ ግን ማይነስ ኦፍ ዜድ ትንሽ ቁጥር ነች። ስለዚህ አሁንም ዜድ ያንሳል ከኤን እንላለን ማለት ነው። ዜድ ያንሳል ከኤን እንላለን ማለት ነው። አጌን ደግሞ እዚህ ጋር 0 እና ዜድ ይላል። 0 እና ዜድ ሲል 0 ምንድነው? ከዜድ አንፃር ትልቅ ቁጥር ነው። ስለዚህ 0 ይበልጣል ከዜድ ነው የምንለው። ምንድነው የምንለው? 0 ይበልጣል ከዜድ ብለን እናስቀምጣለን ማለት ነው። ስለዚህ የኤክሰርሳይዝ 2.3.1 አራተኛ ጥያቄ ይህን ይመስላል ማለት ነው። አምስተኛ ጥያቄ ጋር ደርሰናል። አምስተኛ ጥያቄ አንሰር ዘ ፎሎዊንግ ኩዌስችን ነው የሚለን። እንግዲህ ኤም ቢ ኤ ቢ ሲ ዲ አለ። ስንሰራ ዋት ኢዝ ግሬተስት ኔጋቲቭ ኢንቲጀር? እንግዲህ በጣም ቀላል ጥያቄ ነው። ኔጋቲቭ ኢንቲጀር ማነች? ዋን ነች። ማይነስ ዋን። ማይነስ ዋን። እሺ እንዴት አላችሁ በሉ። ማይነስ ዋን ለምን አላችሁ በሉ። እንግዲህ ማይነስ ዋን የሆነበት ምክንያት ተማሪዎች ግሬተስት ኔጋቲቭ ኢንቲጀር ወይም በጣም ትልቁ ኔጋቲቭ ቁጥር የሆነ ማለት ነው ማይነስ አንድ ነው። ምክንያቱም ማይነስ 1000 በጣም ትንሽ ቁጥር ነው አይደል እንዴ ከማይነስ ዋን አንፃር። ስለዚህ በማይነስ ቁጥር ውስጥ ወይም እቺ ማይነስ በምንገልጽበት ቁጥሮች ውስጥ በጣም ትልቋ ቁጥር ማነች? ማይነስ ዋን ነች። ማይነስ ኦፍ ዋን ነች። ማይነስ ዋን ብለን እናስቀምጣለን ማለት ነው ለመጀመሪያው ጥያቄ ወይም ለኤ ማለት ነው። ይሄን ላጥፋና ደግሞ ወደ ቢ እንሂድ። እንግዲህ ቢ ደግሞ የሚለን ዋት ኢዝ ስሞለስት ፖዚቲቭ ኢንቲጀር? ይሄን ታዋቂ ነው። ትንሹ ፖዚቲቭ ኢንቲጀር ማን ነው? አንድ ነው። ምክንያቱም አንድ የሆነበት ምክንያት ተማሪዎች አንድ ከዛ ሁለት እያለ አይደለም ሄደው እያደገ ነው ሄደው አይደለም በጣም እያደገ ነው ሄደው። ስለዚህ በፖዚቲቭ ቁጥር ውስጥ አንድ ምንድነው? ትንሽ ቁጥር ነች ማለት ነው። እዚህ ጋር ሲጋር ደግሞ ስንመጣ what is greatest integer ነው የሚለው። እንግዲህ ትልቁ ቁጥር ማን ነው የሚለው አንድ ነገር ነው። ኢንቲጀር ጋር ከዜሮ ብሎ ማለት ነው ማይነስ ዋን እዚህ ጋር ክሊክ ብላችሁ ማይነስ 1 0 1 እያለ ይቀጥላል ነው አይደል? ከዛ እኮ እንዲህ ነው የሚዘጋው ቀልፎ አይደል? ለምን ይመስላችኋል? እቺን 3 ነጥብ ያስቀምጠው ቁጥር ማለቅ ያለው የለውም። ስለዚህ ምንድነው ትልቁን ምን ማወቅ አንችልም። ትልቁን ኢንቲጀር ማወቅ አንችልም። በፍጹም ትልቁን ኢንቲጀር ማወቅ አንችልም። የቁጥር መጨረሻ ስለሌለው ትልቁን ቁጥር ማለት አንችልም፣ ማወቅ አንችልም። ስለዚህ ይሄ ማወቅ አንችልም ብለን እንመልሳለን ማለት ነው። ዲጋም ስንመጣ ያው ነው።
ዋት ስሞለስት ኢንቲጀር ነው። ስሞለስት ኢንቲጀር ሲል አሁንም ነው ኢንቲጀር ሲጀምር ምን ብሎ ነው የሚጀምረው? ልብ ብላችሁ እዩ። ዶት 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 ከዛ ሶሪ ቆይ በስተክል ላይ ላችሁ ላጥፋና ሉክ ዶት 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 ማይነስ ኦፍ 2 ሶሪ ማይነስ 2 ማይነስ 1 0 1 2 እያለ ዶት 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 እያለ ይሄዳል። ከሆነ በጣም ትንሽ ከሆነ ቁጥር የመጣ ማለት ነው። እነኚህ ሶስት ዶቶች እዚህ ጋር ማለቂያ የሌለው ዶት ማለት ነው። እዚህ ጋር ምን የለው ማለቂያ የሌለው ዶት። እዚህ ጋር ማለቂያው ከማይታወቅ ቁጥር የመጣ ማለቂያው ከሌለ ቁጥር የሚሄድ ማለት ነው። አያችሁ አይደል? ስለዚህ መጨረሻቸውን አናውቅም። ይሄም ከየት እንደመጣ አናውቅም። ይሄም ከየት እንደሚጨርስ አናውቅም። ስለዚህ በስሞለስት ኢንቲጀሩ ማወቅ አንችልም ማለት ነው። ስሞለስት ኢንቲጀር ማወቅ ምክንያቱም በጣም ትንሽ የሆነ ቁጥር ስላለ ወደዚህ ስንሄድ ማለት ነው። ይህንንም ማወቅ አንችልም ብለን እንመልሳለን ማለት ነው። እሺ እንግዲህ ተማሪዎች ዛሬ ትምህርታችንን ጨርሰናል፣ ወይም ኤክሰርሳይዙን ሰርተን ጨርሰናል። እንግዲህ እባካችሁን ላይክ ማድረግ አይረሳ፣ ኮሜንት ጻፉልኝ፣ ሼር አድርጉ፣ ሰብስክራይብ አድርጉልኝ። በተሻለ ቪዲዮ እንመጣ ስለሚያግዘኝ እንግዲህ አካውንታችን ወይም የዩቲዩብ ቻናላችን ምን ይላል? ማትስ ኤንድ ወርልድ የሚለው ቻናላችን ነው። ያንን ቻናል ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንት ጻፉልኝ፣ ላይክ አድርጉልኝ። አመሰግናለሁ። ቻው ቻው።